እነሱ እርስ በራሳቸውማ ግልጽ ነው ያስሙን ጥርጥር እኮ የለም ጅኖችም እርስ በራሳቸው ይጋባሉ ዘርን ያፈራሉ ሰውና ጅኒ እኮ ነው ማለት ሰውና ጅኒ ይገናኛሉ ወይ ብላ ጠየቀችኝ አዎ ይገናኙ አሉ ያ ነገር ግን እርግዝና መሆን ይችላል ወይስ አይችልም والله اعلم አላውቅም ወደ አቡ ሀይደር መለሳለሁ ብዙ ጊዜ ለክርስቲያኖች በጣም የሚከብደን ነገር ስታስተምሩ ሰምተናልና መጽሐፍ ቅዱስ በቲቶ 1 ላይ እግዚአብሔር እውነተኛ ነው ይላልና ውሸትን እግዚአብሔር ይጸየፋል የእውነት አምላክ ስለሆነ በመጽሐፍ ቅዱስ የሐሰት አባት የውሸት ምንጭ ዲያብሎስ እንደሆነ ነው መጽሐፍ ቅዱስ በግልጽ የሚያስተምረውና አንተ ስታስተምር ቅድም ባስተማርከው ትምህርት ላይ ከሐዲስ የምናገኛቸው ቁም ነገሮች በሚለው ርዕስ ላይ ስታስተምር እንደሰማነው ውሸትንም ነካክተዋልና እስቲ በዚህ ላይ ሰፋ አድርገህ ብትነግረን ቅድም ከነገርከን በተጨማሪ ከሐዲሱ የምናገኘው ሌላ ቁም ነገር አለ ወይ ሌላው ከሐዲሱ የምናገኘው ሁለተኛው ደግሞ ቁም ነገር ምንድነው لا باس بالكذب للنجاه من كيد الكافرين عند الضروره አማራጭ ባጣንበት ሰዓት እጅግ በጣም አስጨናቂ ጉዳይ ገጥሞን ማለት ነው በካፊሮች ስቃይ ላይ በመንሆንበት ሰዓት ያ ነገርኛን ሊያድነን የሚችለው ውሸት መናገር ከሆነ ውሸት መናገር በዚህ ሰዓት ለሸሪዓው እንደ መፍትሄ የሚፈቀድ መሆኑን እናገኛለን አቡ ሀይደር በዚህ ላይ ላቋርጥህና እንዴ እኔን ማይገባኝ ነገር ውሸት ተናግረህ አንተ ለመዳን ከምትሞክር ለምንድነው ሳትዋሽ አምላክ አላህ ራሱ የማያድን አምላክ ከሆነ የማዳን ኃይል ካለው እሱ ራሱ ለምንድነው አንተ ዋሽተ ለመዳን ስትጨረጨር የት ነው ያለው ለምንድነው እሱ ማይረዳ ሳትዋሽ እውነትን ተናግረ በጽድቅ ለምንድነው የማያድን እስቲ በዚህ ላይ የምትለው ካለ ምክንያቱም ባህታዊን ሲያማክረው ምን አለው ምናልባት ቤተሰቦችን ፈርተህ ከሆነ ደጋሚው አዘገየኝ በል ደጋሚውን ፈርተህ ከሆነ ቤተሰቦች ያዘገዩኝ በል ሲል አማራጭ በታሰበበት ሰዓት ለአላህ ዲን ተብሎ በሚደረግ ሙከራ ላይ ያ ነገር ያድናል ተብሎ ከታመነ ውሸት መፈቀዱን እንረዳለን ማለት ነው አቡ ረሺድ የጂኒዎች መኖሪያ የት ነው ይላሉ የመኖሩበት ብዙ ቦታ አላቸው አንደኛው ነገር የማንም ካፈር ቤት መኖሪያቸው ለሸይጣኖቹ የማንም ካፈር ቤት መኖሪያቸው በይበልጥ የሚወዱት ቦታ ለመተኛትም ለመዋልም ለምንም ነገር ሽንት ቤት ሸይጣን እስከ ድረስ ሽንት ቤት በጣም ደስ ይለዋል